ሃሌ ሰላም ቤተሰቦቼ እንደምናችሁ። ባላችሁኝ መሰረት በአማርኛ እየሰራሁኝ ነኝ። በትግርኛ ሰርቼ በአማርኛ እየደገምኩ ነው። ለእናንተ ስል ነው። በደንብ አድርጋችሁ ተከታተሉት። አንዳንድ የአማርኛ መናገር ችግር አለ። ዝሮ ዝሮ ግን ለእናንተ የሚያስረዳ ይበቃችኋል። ችግር የለውም፣ ይገባችኋል ማለት ነው። እሺ ሀሌሉያ ነው መጀመሪያ የምትይዟት። ሀሌሉያ እና እመሆ ሌሎቹ ተመሳሳይ ናቸው። ምንም ቀላሎች ናቸው። ትንሽ እንትን የምትለው ሀሌሉያ እና እመሆ ብቻ ናቸው። በደንብ አድርጋችሁ ርክሩክን ተከታተሉ ማለት ነው። ሀ ሲል ምን ነው? ጨረት እየጨረተ ነው። ወደዛ ነው። ሀ ወደዛ ጨርቱት ማለት ነው። ሃሌ ሁለት ርክርክ መጥቶ አንድ ድፋት ይድፋል ማለት ነው። ሃሌ እስከዚህ ያያችኋት። ሁለት ርክርክ አንድ ድፋት፣ ሁለት ጨረት አንድ ድፋት ማለት ነው። ሃሌ እቺ ደረት ድፋት ማለት ነው። ማለት ነው። ብለህ ትጨርታለህ፣ ትረክረካለህ ማለት ነው። ሁለት ድፋት መጨረሻ ማለት ሉያ ደግሞ ብዙሃን ማለት ነው። ብዙሃን ማለት ነው። ሁለት አንድ ጨረት ጨረታለና አንድ ድፋት እንደፋለን ማለት ነው። እመ ደግሞ ከሀ እንደ ጨረትናት እንጨረታለን ማለት ነው። እመ ሁለት ረክረክ ብቻ እመ ካልን በኋላ ሁለት ረክረክ እመ ቦ ካልን ሁለት ርክርክ ረክርከን ቦ ካልን በኋላ ሁለት ርክርክና ሶስት ጨረት አለ ማለት ነው። እመ ብእሲ እምእመናን ዘቦአ ቤተ ክርስቲያን እምእመናን ወይሰብር ማለት ነው። ይሄ በኪዳን እና በመስታወቅ ላይ ነው ያለ ብር ወይሰብር የሚለው ምልክት ማለት ነው። ዘቦአ ቤተ ክርስቲያን ብፁዕ አንተ ዮሐንስ ማለት ነው። ማለት ብፁዕ አንተ ዮሐንስ ማለት ነው። ብፁዕ አንተ ዮሐንስ ማለት ነው ምልክቱ። ዘቦአ ቤተ ክርስቲያን በጊዜ በደሮ ማለት ነው። በኩሉ ዘገብራ እንዳየነው በደሮ ማለት ነው። በጊዜ ቅዳሴ ው ደግሞ አውግር ማለት ነው። ቅዳሴን ው ብዙ ጊዜ ነው ያለችው። ቅዳሴን ወይ ሰምዓ ር ደግሞ አንውር ማለት ነው። ወይ ሰምዓ ሰ ደግሞ ይዘን ወይ ስንል ይዘናት ያለ ነው። ወይ ሰማ ማለት ነው ይዘት ነው ያለው። ወይ ሰምዓ መጻሕፍተ ቅድሳት እሁዝ አቅሬ እንዲሁ ማለት ነው። እሁዝ አቅሬ ሁለት ርክርክ ነው ያለው። መጻሕፍተ ቅድሳት ወኢተአገሰ ወኢተአ አምናል ደረት አለ ማለት ነው። ወኢተአገሰ አንቀጥቃጢ ማለት ጢ ማለት አንቀጥቃጢ ማለት ብለን ጎረራችን እናንቀጥቅጠዋለን ማለት ነው። እስከ ይፈጽሙ ጸሎተ ቅዳሴ እዚህ ላይ የምታዩት ድርብና ንጹልን እንዳትደባልቁት ማለት ነው። ንጽል ከሆነ ወ አይገባም። ወቅዳሴ የሚላል የለም። ወቅዳሴ ድርብ ነው ያለ እንጂ ንጽል እስከ ይፈጽሙ ጸሎተ ቅዳሴ ወይም ደግሞ ድርብ ከፈለጋችሁ እስከ አብከ ሁለት ርክር ካለው ከላይ ማለት ነው። እስከ ይፈጽሙ ጸሎተ ወቅዳሴ ወኢተመጠወ
ኢ ላይ ምን አለ? ቡርክት አለ ማለት ነው። ወኢተመ መ ላይ ደግሞ ጨረት አለ ማለት ነው። ወኢተመ ጠዋ እምቁርባን ህብስት ማለት ነው። እሁዝ ሶሪ እሁዝ ነው። እምቁርባን ይሰደድን ቤተ በላ ደግሞ ባህን በላ ማለት ባህን በላ ማለት ነው። እዚህ ላይ ያለላችሁ እምቁርባን አውግር ማለት ነው። ይሰደድን ቤተ ክርስቲያን ድርስ ማለት ነው። ክርስቲያን ያ ላይ ጨረት አለ። ክርስቲያን ድርብ አለው። ክርስቲያን መያዝ ትፈልጋላችሁ፣ ያለበለዚያ መስገርም ትችላላችሁ። ዝሮ ዝሮ ልለው ነው፣ ችግር የለው። ክርስቲያን ቲ ላይ ሁለት ርክርክ አለ። ክርስቲያን ክርስቲያን ድሩ ይሄ ይመስላል ማለት ነው። እስመ አማሰነ ጤ አንቀጥቀጤ ማለት ነው። ክርስቲያን ደግምላችሁ አንድ ጊዜ ድሩ መያዝ የምትፈልጉ ስላላችሁ ማለት ነው። ክ ላይ ጨረት አለ። ር ደግሞ ደረት አለ። ክርስቲያ ጨረት ድፋ እስመ አማሰነ ህገ እግዚአብሔር ህገ ጸጋ ማለት ነው። ህገ እግዚአብሔር እግዚአብሔር የሚለው ደግሞ ብሄና ኬም አለ። ምነው ምልክቱ? ብሔረ ሴኬም ማለት ነው። ብሔረ ሴኬም ማለት ነው ምልክቱ። ህገ እግዚአብሔር ወአ አለኝ ምን አለ? ደረት አለ ማለት ወአስተሐቀረ ቁመተ ሰ ደግሞ ሰራ ማለት ወአስተሐቀረ ስራ ማለት ነው። ቁመተ አንራለን። መ ደግሞ ይዘት ቁመተ ይዘት ሁሉ ጊዜ እዚያ ቅዳሴ ወይ ሰም ቁመተ አንድ ላይ ነው ማለት ቅድመ ንጉሥ ሰማያዊ እዚህ ላይ ምን አለ? መጻሕፍት ቅድሳት መጻሕፍተ ቅድሳት ብለን ነበር። እዚህም እንደዛ ማለት ነው። ቅድመ ንጉሥ ሰማያዊ ንጉሥ ደረት ማለት ነው። ንጉሠ ሥጋ አጉር ማለት ነው። ንጉሠ ሥጋ ወመንፈስ ድርስ ማለት ነው። ከመዝ መሃሩን ሐዋርያት ከመዝ ሀሌ ማለት ነው። መሃሩን ሩ ላይ ምን አለች? መሃሩን ሐዋር ድፋት አለች ማለት ያት በአብጥሊ ሶሙ ምልክት ድር አለች። ከዚህ ላይ ከመዝ መሃርነት ድር አላት። ከመዝ ደረት ድፋት አለች ማለት ማለት ነው። ልደግምላችሁ ላይ ከመዝ መሃሮ ሐዋርያት ባውጥኒሶም ይሄን ይመስላል ማለት ነው። የዛሬ ትምህርታችን ይሄ ክፍል 3 ነው። ክፍል 4 እንለጥፋለን። ምልክቶችን እዚህ ያለላችሁ ብፁዕ አንተ ዮሐንስ እሁዝ አንቀጥቃሪ በሃንበላ ሰርዓ በደሮ ብዙሃን አለላችሁ። እዚህ በደንብ አድርጎ ለዚህ ይበቃል ማብራሪያ። ቀጣይ ግን የከፋፈልን በደንብ እናያለን። እስከዚህ ግን ይበቃናል ማለት ነው። ወስብሐት ለእግዚአብሔር።